በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በጥንት ጊዜ አዳምና ሔዋን የፈጣሪን ትእዛዝ አፍርሰው ከተድላ ገነት በመውጣታቸው ምክንያት ስህተት የሆነች ሔዋን ናት በማለት በሔዋን ምክንያት ከገነት ወጣን፣ ከእግዚአብሔር ልጅነት ተለየን እያሉ ወንዶች ሴቶችን በማማረር ይመጻደቁባቸው ነበር። በኋላ ግን በሔዋን ምክንያት ከገነት ብትወጡ በእመቤታችን ምክንያት ተመልሳችሁ ገነት መንግስተ ሰማያት የምትገቡ ሆናችኋል በማለት የነበረባቸውን ጽዕላት በእርሷ ስለ አስወገዱ እመቤታችን ቅድስት ድንግል ማርያም የሴቶች ሁሉ መመኪያ ሆናለች። ስለዚህም የሶርያው ሊቅ ቅዱስ ኤፍሬም በሔዋን ምክንያት የገነት በር ተዘጋ፣ ዳግመኛም በድንግል ማርያም ምክንያት ተከፈተልን በማለት ተናግሯል። አሁንም እስከ ዘላለም ድረስ በእሷ አማላጅነት ጸድቀን መንግስተ ሰማያትን ስለምንገባ እሷን እናክብራት፣ ከፍ ከፍ እናድርጋት። ስብሐት ለእግዚአብሔር ወለወላዲቱ ድንግል ወደ መስቀሉ ክቡር። ይቆየን።